ኢየሱስ ጌታ ነው ወልደ ኢየሱስ ኃይለ ኢየሱስ ገብረ ኢየሱስ እያሳደርክ ኢየሱስ ጌታ ነው ኢትዮጵያ ተቀድም ከቢለው መፍክር የተለየ አይደለም። አንድ ወዳጄን ጠየቅኩት የሰላም ዋጋው ስንት ነው ብዬ ስጠይቀው በብላክ ነው በዋናው አለኝ። የሰላም ዋጋ ስንት ነው ሲባል በብላኩ ነው በምን ብሎ ቃፌዘ። የሰላም ዋጋው ክርስቶስ የከፈለው ሕይወት ነው በመስቀል ላይ። እንዴት አርጋ ነው የምታማልድህ እሷ? ምን ወጣት እሷ እንደ አይነት እሷ የምታማልደው እንዴ? በነገራችን ላይ ምልጃ ማለት በሰውየው ፈቃድ ላይ የተመሰረተ ነው ማለት ለኔ ገርሞኛል የሱ አባባል። በእውነቱ በዳቦ ወረፋ ለሚሰቃይ ህዝብ ስንዴ ጠፍቶ በቆሎ ላረረበት ህዝብ ቀለል ያለ ቁርስ በሁለት እንቁላል በአንድ ብርጭቆ ወተት ትሰራለህ ማለት። ከዚህ በመቀጠል እንግዲህ መጋቢ ሐዲስን ወደ መድረክ ጋር ፓስተር ካሳውን ቀደም ወደ መድረክ ፓስተር በሞራል ሸኙልን። እንዴት አመሻችሁ? ያው ከቀደምቶች ትእዛዝ ስለመጣ እኔ መመከተል ስላለብኝ ነው። መጋቢ ይቅደም ሲሉ የቀደምቶችን ትእዛዝ ማክበር አንዱ የሰላም እሴት ስለሆነ አመሰግናለሁኝ። ሁሌም ያው ቀደምቶች ሁሌም ያስቀድማሉ እና እንደዚህ ደግሞ መሰጣጠት ቢኖር እንደዚህ አንደኛው ታላቁ ለታናሹ ደግሞ በር መክፈት ቢኖር የሰላም ዋጋው እና የሰላም ደግሞ ትልቁ ፍሬ በምድር ላይ ለመታየት እድሉ ሰፊ በሆነ ነበር። እኔ ልቅደም የሚል ነው አብዛኛው ጊዜ ሰላምን የሚበጠብጠውና እንደገና ደግሜ አመሰግናለሁኝ። ከፊት መምጣቴ እና እንደው መቅደሜ ትንሽ ብርክ ቢጤም ነገር እንዲይዘኝ አርገውኛል መጋቢ። በጣም በብዙዎቻችሁ ፊት እንደ ታናሽ ወንድም ደግሞ ያለችኝን ታናሽ ሐሳብ ወርወር ላርግና ቶሎ ወደ ወንበሬ ተቀምጬ የታላላቆቼን ደግሞ ምክር ደግሞ ልስማ ብዬ እላለሁ። የሰላም ዋጋው ስንት ነው የሚለውን ይሄንን ዝግጅት ከሃይማኖት ቤቶች አንጻር እንዴት ይታያል የሚለውን ነገር ለማንሳት ብዙ የሚባልለት ግን ብዙ የማይኖርለት ነገር ቢኖር ሰላም ነው። ሁሌ የሚፈለግ ሁሌ ግን የሚጠፋ ሁል ጊዜ የሚናፈቅ ሁል ጊዜ ግን ብርቅ የሆነ ነገር ቢኖር ሰላም ነው። በሁለተኛው ዓለም ጦርነት ላይ እንኳን 50 ሚሊዮን ከ70 ሚሊዮን እስከ 50 እስከ 70 ሚሊዮን ህዝቦች አልቀዋል። በሆሎኮስት እንደምታስታውሱት ወደ 6 ሚሊዮን አይሁዳውያን አልቀውበታል። በጣም ብዙ የሀገራችን እና የዓለም ገጽታ የተቀየረበት ሁነቶች በዛ ውስጥ ተከስተዋል። እነዚህ ሁሉ ነገሮች ግን ሲመጡ ግን የመጡት ግን በምንድነው ብለን ስንል ከመንፈሳዊ ዓለም የጀመረው ያው ሰይጣን ነው ይላል መጽሐፍ ቅዱስ። በመላእክት ዓለም ነው የተጀመረው። አመፀኛ አንድ መላእክት ተነሳና ሲሶ ቡድን አደራጅቶ ከእግዚአብሔር ፍጥረታዊ ስርዓት ጋር ተቃረነ። እንደ እግዚአብሔር ሆናለሁ ብሎ ተነሳ። ከዛም ፍጥረት ምስቅልቅሎሽ ወጣ ይለናል። ያኔ ጀመረ። ይሄው እስካሁን ድረስ እንደቀጠለ ነው። ሰይጣን ከእግዚአብሔር ጋር ተጣላ። ብቻውን እዛው ጋር አላቆመም። ሰውን ከእግዚአብሔር ጋር አጣላ። እሱም አለበቃውም። ሰውን ከራሱ ጋር አጣላ። ይሄው እስካሁን እየተባላን ያለን። መቼ ይጠናቀቃል ብለን ስንል አንድ ተስፋ ነው ያለን መጽሐፍ ቅዱስ የሚነግረን። እርሱም የሰላም አለቃ የሆነው ኢየሱስ ክርስቶስ በሰው ሕይወት ውስጥ በሙላት ሲኖርና እንደገና ዳግመኛ መጥቶ ነገሮችን ሲቋጫቸው ነው። አንድ ወዳጄን ጠየቅኩት የሰላም ዋጋው ስንት ነው ብዬ ስጠይቀው በብላክ ነው በዋናው አለኝ። ከጥቂት ጊዜ በኋላ ቤተሰቡን አሁን ላይ ባለው በኢትዮጵያ ጦርነት አጣ። ደግሜ የሰላም ዋጋ ስንት ነው ሳልለው እሱ ዋጋውን ነገረኝ። እንግዲህ ያው ታዲያ የት ነው ታዲያ የሰላም መሰረቱ ብለን ስንል እያንዳንዳችን ውስጥ ነው። ጦርነትም የሚነሳው ከውስጥ ነው። ሰላምም የሚነሳው ከውስጥ ነው። የሰላም ዋጋው ያለው ውስጣችን ነውና እኛ አጠገባችን ላሉት ላልሞቱት ለተፈናቀሉት በማሰብ ዋጋውን ከፍ እናድርገው።
የሰላም ዋጋው ክርስቶስ የከፈለው ሕይወት ነው። በመስቀል ላይ ትልቁን ዋጋ ከፍሎ አሳይቶናል። ክርስቶስ ዋጋ በማስከፈል አይደለም፣ ዋጋ ለሌሎች በመክፈል ነው ያሳየን። የሰላም ዋጋው እኛ ውስጥ ነው ያለው። አስበን እንድረስበት፣ ደግሞም አስበን እንኖርበት። አመሰግናለሁ። ሰላም ያልኳችሁ እናንተን ሰላም ለማረጋገጥ አይደለም፣ እሱ እናንተ ናችሁ የምታረጋግጡ፣ መኖራችሁን ለማረጋገጥ ነው። እና እንዴት አመሻችሁ? እኔ አጭር ነገር ነው የምናገረው። አንዳንድ ጊዜ የአንድ ነገር ዋጋ ከተመረተበት አካባቢ እየራቀ በመጣ ቁጥር ዋጋው ይጨምራል። ታውቃላችሁ። ለምሳሌ ጃፓን ቶዮታ ብትገዙና አዲስ አበባ ብትገዙ እኩል አይደለም። አዲስ አበባ ብትገዙና ደግሞ ወደ ክፍለ ሀገር ብትገዙ እኩል አይደለም። ጎጃም ላይ ጤፍ ዋጋውና አዲስ አበባ ሲመጣ ዋጋው እኩል አይደለም። ከተመረተበት እየራቀ በሄደ ቁጥር ዋጋው ይጨምራል ማለት ነው። አንዳንድ ጊዜ ስናጣቸው ሲርቁን ዋጋቸው የሚጨምሩ ነገሮች አሉ። አሁን በዚህ 2-3 ዓመት አሁን ስለ ሰላም እነ ፓስተር ካሳሁንም እኛም ብዙ ጮኸናል። ለውጥ አልመጣም። መንግስት የመጨረሻ ጨንቆት የሰላም ሚኒስትር አቋቋመ። እሱም ብዙ ያተረፈ አይመስለኝም። ዝም ብዬ ስገምት ነው፣ ውስጡን አላቅም። ብዙ አትራፊ አይመስለኝም። እኛም ደግሞ የእርቅና የሰላም ኮሚሽን ተብለን ተቋቁመን ነበር። እኔም ነበርኩኝ። ምንም እንዲያውም እየባሰ ነው የመጣውና ምንድነው ሲባል አንዳንድ ጊዜ ሲያወሯቸው የሚጣፍጡ ሲኖራቸው የሚጎረብጡ ነገሮች አሉ። ትናንት ብሔራዊ ቲያትር ከነበራቸው አንድ ነገር ተናግሬ ነበር። የዚህ የምግብ ባለሙያዎች ሼፎች በቴሌቪዥንና በሬዲዮ ምን ይላሉ? ቀለል ያለ ቁርስ ለመስራት ይሉና እኔ የሚጠቅሷቸው ነገሮች ግን የቁርሱን ቀላልነት አያሳዩም። 2 እንቁላል፣ 1 ብርጭቆ ወተት፣ የተከተፈ ሽንኩርት፣ የተከተፈ ሮዝመሪ፣ ምን የደረደሯቸው ነገሮች አሰራሩ ነው ቀላል፣ ዋጋው ነው እኔ ብዙ አይገባኝምና የት ነው አንዳንድ ጊዜ ለማን ነው የምናወራው? አንዳንድ በትልቁ ችግራችን ኢትዮጵያ ውስጥ የፖለቲከኞቹም የሰባኪዎቹም የሼፎቹም ችግር ተመሳሳይ፣ ከአንድ ወንዝ የተቀዳነ እምንኖረውን አናወራም። እማንኖረውን እናወራለን፣ እማንኖረውን አናወራም። ስለ ሰላም ብዙ እናወራለን፣ ስለማንኖረው ስለ ጠብ ብዙ አናወራም። ስለምንኖረው ነው ብዬ አስባለሁ። እና ብዙን ጊዜ ቀለል ያለ ቁርስ ለመስራት ተብሎ በእውነቱ በዳቦ ወረፋ ለሚሰቃይ ህዝብ፣ ስንዴ ጠፍቶ በቆሎ ላረረበት ህዝብ ቀለል ያለ ቁርስ በ2 እንቁላል በ1 ብርጭቆ ወተት ትሰራለህ ማለት ምን አይነት መረጃ ነው? የት ነው የምናወራው? ለማን ነው የምናወራው የሚለው ብዙ ጊዜ ይገርመኛል። እና እንዴ ብሶቱ የጋራ ነው። እና አሁን ብዙ ጊዜ ሰላም በጣም ቀላል ነው፣ ብዙ ይወራል። እና እኔ ስለ ሰላም አይተናል እኮ እውነቱን ለመናገር በዚህ 2 ዓመት የተሳቀቅ ነው መሳቀቅ። እኔ ዛሬ 2 ወር አሜሪካ ሄጄ ነበር፣ 2 ወር እዛ ነበርኩኝና እውነቱን ለመናገር ጧት በተነሳው ቁጥር ሚዲያው ማዓት ነው የሚያወራው። ትልቁ ጦርነት ያለው ፌስቡክ ላይ እንደምታውቁት፣ ፌስቡክ ጫካ ውስጥ የመሸጉ ሽፍቶች አሉ፣ የፌስቡክ በላይ ዘለቀዎች አሉ፣ የፌስቡክ አጼ ቴዎድሮሶች አሉ፣ የፌስቡክ አብዲሳ አጋዎች አሉ፣ እዛው የሚያፈነዱ እዛው የሚፈነዱ እዛው በጣም መጥፎዎች አሉ። እና የሰላ ረዘም እንደ አንተ ልጅ ማነው ስም? አውራሪስ ነው ስም። ያባተ ስም ነው። ያንተ ስም ማን ነው? መደበኛ ስም ማን ነው? ወንዶሰን ነው። እሺ ይቅርታኒ ባላስቱኝ ነው ወንዶሰን። እና ስሙኝ በደንብ አድርጋችሁ ምእመናን ልንብራ ወደ ምረት መስሎኝ ይቅርታ፣ ምእመናን አይደላችሁም እንደካ ሁላችሁም ስሙኝ። እና እኔ ዋጋው ስንት ነው ሲባል ቅድም እንዳልኳችሁ አንድ ዕቃ ከቦታው እየራቀ በሄደ ቁጥር ዋጋው እንደሚጨኩር እምረው ሁሉ የሰላም ዋጋ የገባን አሁን ነው። ቅድም ፓስተር እንደተናገሩት ያ ሰው ቅድም ዋጋው የሰላም ዋጋ ስንት ነው ሲባል በብላኩ ነው በምን ብሎ አፌዘ። ግን አሁን ኋላ መጨረሻ ላይ ዋጋው ገባው። እኔ በግድ እሳት እንደሚያቃጥል ለማረጋገጥ ነፍስ እንዳላወቀ ሕፃንና ነፍስ እንደረሳ ያይምሮ በሽተኛ መዳበስ አለብን ወይ? መቅመስ አለብን ወይ? መርዝ እንደሚገል ጠጥተን ማሳየት አለብን ወይ? ይሄ በጣም በጣም ትልቅ ችግር ነው ያለው። በእውነቱ ቅድም ፓስተር እንደተናገ በፕሮቴስታንቱ ብትሄዱ ሰላም ነው የሚሰበከው፣ መስጊድን ብትሄዱ ሰላም ነው የሚሰበከው፣ እኛም ዘንድ ሰላም ነው የምንሰብከው። በቅዳሴያችን ውስጥ እኮ ሰላም ለኩልክሙ ድምፅ የለኝም ለካ ይቅርታ፣ እንደው ለማሳየት ብዬ ነው ይቅርታ፣ ስለ ድፍረቴ ባለሙያ ሲያሳምረው ደስ ሰላም ለኩልክሙ ሰላም ለሁላችሁም ብለን እንቀድሳለን። በቅዳሴያችን ወተን እስከምንገባ ሰላም ለኩልክሙ የሚል ከ10 ጊዜ በላይ አለ። ግን አለ ወይ ሰላም? የለም።
ባንኖረው እንኳን እናውረው አይነት ነው። እንደው የብስጭት አይነት አለ አይደለም። አንዳንድ ጊዜ እንደው ስለ ጥሩ ምግብ በደንብ ልስማው ባልበላው እንኳን ልስማው አይነት እንደዛ አይነት ነውና ይሄንን መለወጥ የምንችለው በተግባር ሲኖር ነው። ለምሳሌ አንድ ፕሮቴስታንት ኢየሱስ ጌታ ነው ያላቸው በየአስፋልቱ ስታገኙት፣ እንደው ፓስተር የሚያስተምሯቸው ሰዎች ለዛ ነው የሚሉት። ግን ወልደ ኢየሱስን አይፈልግም፣ ገብረ ኢየሱስን አይፈልግም፣ ኃይለ ኢየሱስን አይፈልግም። ምን ማለት ነው ይሄ? ኢየሱስ ጌታ ነው ማለት ወልደ ኢየሱስን ስትወደው ነው። ማርያም አማላጅ ናት እንላለን እኮ ገብረ ማርያምና ወልደ ማርያምን ማየት አንፈልግም። ምን ማለት ነው ይሄ? ገብረ ማርያምን እያሳደድክ ወልደ ማርያምን እያሳደድክ እንዴት አድርጋ ነው የምታማልድህ? እሷ ምን በወጣት እሷ እንዲህ አይነት እሷ የምታማልደው እንዴ? በነገራችን ላይ ምልጃ ማለት በሰውየው ፈቃድ ላይ የተመሰረተ ነው። አንድ እየሰጠመ ያለ ሰው አውጣይ ብሎ እጁን ካልሰጠህ ምን ብለህ ነው የምታወጣው? አብረህ ለመስጠም ነው እንዴ? እዛው ሰጥሞ ሬሳ ማውጣት ይቀላል እንዲህ አይነቱን ሰው እውነቱን ለምን። ስለዚህ ኢየሱስ ጌታ ነው፣ ወልደ ኢየሱስ፣ ኃይለ ኢየሱስ፣ ገብረ ኢየሱስ እያሳደድክ ኢየሱስ ጌታ ነው ኢትዮጵያ ትቅድም ከሚለው መፍክር የተለየ አይደለም። እውነቱን ለመናገር ማርያም ታማልደኛለች፣ ገብረ ማርያም፣ ወልደ ማርያም እያሳደድክ ውሸት ነው። አላሁ አክበር በየመስጊዱ ብትል መሐመድን ፋጡማን እያሳደድክ ውሸት ነው፣ ፌዝ ነው እሱ። ቁርአኑን በፈለከው በምንም ብትጠቅሰው በወርቅ ቀለም ቁርአን ብታጽፍ በወርቅ ቀለም መጽሐፍ ቅዱስ ብታጽፍ ሀብትን ታስመሰክራለህ እንጂ አማኝነት ማሳየት አትችልም። ስለዚህ ይሄንን መስበክ አለብን። እኔ ሰላም አሁን አንዳንድ ጊዜ በየመድረኩ እኔ ብዙ ስለ ኢትዮጵያዊነት ስለ አንድነት እሰብካለሁኝ እኔ እና ወደፊትም እሰብካለሁ ገና በእውነቱ ሌሎችም ቋንቋዎች በተጨማሪ እያጠናው ነው ገና በሌላም ቋንቋ አለ። ይሄን የምሰብከው እኔ ሌሎቹ ስለምፈራ አይደለም፣ ስለሌሎቹ መኖር ስለምፈልግ ነው። ሰላም ሲነገር ሽንፈት የሚመስላቸው፣ ሰላም ሲነገር ወኔ ያጣን የሚመስላቸው፣ ሰላም ሲነገር ሐሞታችን የፈሰሰ የሚመስላቸው የዋሆች ካሉ በእውነት ደግሜ እናገራለሁ ቆም ብለው ሊያስቡት ይገባል። አንድ ሰው በቃኝ አንድ የተጣላው ሰው በቃኝ እንዳይል መጣጣር አለ። በቃኝ ካለ አንድ ሰው በቃ ለመሞት ወስኗል፣ ይዞ ሊሞት ወስኗል ማለት ነው። አንድ ሰው መሮት በቃኝ ካለ አንድ ህዝብ፣ አንድ ሀገር፣ አንድ ዓለም በቃኝ ካለ አለቀለት ማለት ነው። ስለዚህ እኔ ስለ ሰላም ብዙ ማውራት አያስፈልግም። ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ ብሎ ተናግሯል። ሰላሜን ነው ያለው። ሰላማችሁ እኛ ምን ሰላም አለንና ነው? የኛ ሰላም እኮ እንዴ! እስኪ ለምሳሌ አንድ ምሳሌ ልናገር ልጨርስ ነው ወንዶሰን። ለምሳሌ አንድ ባልዩ ሌባ ነው ልበል፣ ሴትዮዋ የሌባ ሚስት ናት ልበል። ሰውየው በቃ ስራ ሊሄድ ነው ብሎ ነው ከቤት የሚወጣው። ማታ የት ነው የሚሄደው? ሌባ ነው ባልዩ፣ የታወቀ ሌባ። ሚስቱን ሲወጣ ልጆቹን ስሞ ደህና ወደ ስራ እየሄድኩ ነው ብሎ ስሞ ይሄዳል። እሺ ይሄ ሰውዬ ይሄዳል፣ የኔን አጥር ያንተን አጥር ይሰረስራል፣ በሩን ይሰብራል፣ ከተሟገትከውና ከታገልከው አንተን ይገላል፣ ቤት ያለውን ሀብቱን ንብረቱን ዘርፎ ጭኖ ቤት ይሄዳል። አሁን ሚስቲቱ ሰውየው ዕቃ ጭኖ ሲመጣ እንዴት ነው መጣ ትለዋለች። በሰላም መጣሁ ነው የሚለው። እውነት በሰላም ነው ወይ የመጣው? ይሄ የሞኞች ሰላም ይባላል፣ የጅሎች ሰላም። ክርስቶስ ሰላሜን እሰጣቸዋለሁ ሲል የተቸነከርኩበትን፣ የቆሰልኩበትን፣ ሐሞት ኮምጣጤ የጠጣሁበትን፣ የተገረፍኩበትን ከበረት እስከ መስቀል ከጽርሐ አርያም እስከ ማኅፀነ ማርያም ከመንበረ ጸባዖት እስከ እንስሳት በረት ብርሃንን ለብሶ የሚኖር እግዚአብሔር፣ ጨርቅ የለበሰው በሰማያት ነግሶ የሚኖር እግዚአብሔር፣ ሰማይ ዙፋኔ ምድር የእግሬ መረገጫ ናት ያለ እግዚአብሔር ከሃይማኖት አንጻር ስላለችው እየሰበኩኝ አይደለም። ስለፈቀዳችሁ ልጅ በየመድረኩ እኔ ሌላ ወሬ ነው የማወራው። ቤተክርስቲያን ብቻ ነው የምሰብከው እኔ ነገር ከሃይማኖት አንጻር አውጡ ስለተባለ ይሄን ሁሉ ዋጋ የከፈለው እግዚአብሔር ለማን ነው? ወርቅ ቆፍሮ ለማውጣት ነው? ቤተ መንግስት ለመግባት ነው? አይደለም። እግዚአብሔርማ ቢፈልግ ቤተ መንግስት ይወለድ ነበረ። ነገሩ ለእግዚአብሔር የእንስሳት በረትና ዋይት ሃውስ እኩል ቆሻሻ ናቸው። ቆነቆ ነገር የለውም። የወርቅ ተራራና አንድ ጭቃ ለክርስቶስ እኩል ናቸው። እኔ እናንተ ወርቅ ነን፣ እኔ እናንተ ብር ነን፣ እኔ እናንተ አልማዝ ነን። በወርቅ በብር አልተገዛችሁም አለ ቅዱስ ጴጥሮስ። በምን የተገዛችሁት አለ? በወርቅ በክርስቶስ ደም ነው የተገዛችሁት አለ። የሰው ዋጋው ስንት ነው ሲባል እንደ ክርስትና የክርስቶስ ደም ነው ዋጋው፣ የክርስቶስ ቁስል ነው ዋጋው፣ የክርስቶስ ችንካር ነው ዋጋው፣ የክርስቶስ ሐሞትና ኮምጣጤ ነው ዋጋው። ዛሬ ወርዶ የሰው ዋጋ እኮ ከአንድ ከተነፈሰ ጎማ በታች ወርዶ እውነቱን ለመናገር እስኪ አሁን በራችሁ አንድ የተነፈሰ ጎማ ቢወርቅ ወደ ቤት አታስገቡትም? ታስገቡታላችሁ። ለምን ያገለግላል? ሳፋ ማስቀመጫ ይሆናል፣ ምጣድ ማስቀመጫ። አንድ ጅግሩ ሰውነቱ ተቀዶ የተነፈሰ ሰው ብታገኙ ታስገቡታላችሁ?
ምን በወጣችሁ ለፖሊስ ትናገራላችሁ። እዚህ የሆነ ነገር ወርቋል ብላችሁ። ሰው ከተነፈሰ ጎማ በታች ወርዷል። የትኛው ሰው? አፍሪካዊ፣ አውሮፓዊ፣ እስያዊ፣ የትም ብትሄዱ አሜሪካዊ ብትሉትም ረክሷል፣ ቆሽሿል። በዝሙቱ፣ በግብረ ሰዶሙ፣ በሐሽሹ፣ በጥላቸው፣ በተዝረከረከ ዓለማዊነት እና ደህና ደሩ። ሰላም እንግዲህ ጥሩ ነገር ነው። ሰላምን ያዙ። ሰላሜን ምን አደርጋችኋለሁ በሉት። ሰላሜን እሰጣችኋለሁ። ሰላም ይስጣችሁ እግዚአብሔር። እነ ሰላም፣ እነ ሰላማዊት፣ እነ ሰሎሞን፣ እነ ሰላሙ፣ እነዚህ እነ ትዕግስት፣ እነ ቸርነት፣ እነ በጎነት፣ እነዚህ ሁሉ ሰዎች እባካችሁ ስማችሁን ሙሉ በሙሉ ኑሩት አንልንም። ሙሉ በሙሉ ከኖራችሁት ከዚህ ዓለም ልጠፉብን ነው። እንደው ትንሽ እንኳን ብትኖሩ መልካም ነው። እግዚአብሔር ይስጥልኝ።